ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችን እንድትቆዩ በአክብሮት እጠይቃለሁ። በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል በአማራ ክልል ያለው የጦርነት ሁኔታ ወደ አዲስ ምዕራፍ ሊገባ ይችላል የሚል መልእክቶች እየተሰሙ ነው። የፋኖ አመራሩ አስረስ ማረ ዳምጤ እንደተናገረው ከሆነ በቅርቡ አዳዲስ የውጊያ ግንባሮች እንደሚከፈቱና ሌሎች ኃይሎችም ወደ ግጭቱ ሊቀላቀሉ እንደሚችሉ ሲገልጹ ተሰምተዋል። በሌላ በኩል የኮማንዶ ኃይሎች ምረቃና የቀጣይ ወታደራዊ ዝግጅቶች መፋጠናቸው የጦርነቱ አቅጣጫ ሊቀየር ይችላል የሚል ግምት እያጠናከረ ይገኛል። እነዚህ መግለጫዎች በጦርነቱ ሂደትና በኢትዮጵያ የፖለቲካ ሁኔታ ላይ ምን ትርጉም ይኖራቸዋል? በዚህ የዜና ትንታኔ ዋና ዋና ጉዳዮችን በቀዳሚነት እንመለከታለን። በሰሜን ኢትዮጵያ ያለው የጸጥታ ሁኔታ አሁንም በስፋት ውይይት እየተደረገበት ይገኛል። በቅርቡ በሸረሪ አካባቢ ከባድ ውጊያ ተካሂዷል የሚል ሪፖርቶች ሲወጡ፣ በሌላ በኩል በወታደራዊ ሆስፒታሎች የቁስለኞች ቁጥር መጨመሩንና በራያ አላማጣ አቅጣጫ የኃይል እንቅስቃሴ መቀጠሉን የሚጠቁሙ መረጃዎች እየተሰሙ ነው። እነዚህ ሪፖርቶች የግጭቱ አቅጣጫ እየተለወጠ ስለመሆኑ ጥያቄዎችን እያስነሱ ሲሆን፣ በዚህ የዜና ትንታኔ የቀረቡትን መረጃዎች የሚነሱትን ጥያቄዎችና ሊኖራቸው የሚችለውን አንድምታ እንመለከታለን። የህዝብ ገንዘብ አጠቃቀምና የመንግስት ወጪዎች በተመለከተ የሚነሱ ጥያቄዎች አሁንም በሰፊው የህዝብ ውይይት ርዕስ ሆነው ቀጥለዋል። በቅርቡ ለአማራ ክልል ፕሬዝዳንት በአዲስ አበባ የሚገኝ የማረፊያ ቤት እድሳት 66 ሚሊዮን ብር እንደሚመደብ የሚጠቁም ሰነድ ተሰራጭቷል በሚል የቀረበ መረጃ ትኩረትን ስቧል። ይህ የመረጃ ሰነድ እንደሚያሳየው የህዝብን ሀብት አጠቃቀም፣ የመንግስት ተጠያቂነትና በኢኮኖሚያዊ ችግር ውስጥ ባለች ሀገር ቅድሚያዎች ዙሪያ አዲስ ውይይት አስነስቷል። በዚህ የዜና ትንታኔ የቀረቡትን ክሶች፣ የሚነሱት ጥያቄዎችና የጉዳዩን ሰፊ አውድ እንመለከታለን። በአዲስ አበባ እየተገበረ ያለው የኮሪደር ልማት ፕሮጀክት በአንድ ወገን የከተማ ዘመናዊነትን የሚያፋጥን ተብሎ ሲገለጽ፣ በሌላ ወገን ግን የተፈናቀሉ ነዋሪዎች የሚያነሱ ቅሬታ ፕሮጀክቱ ያስከተለውን ማህበራዊና ሰብአዊ ተጽዕኖ ወደ ትኩረት አምጥቶታል። በተለይ ከካዛንቺስ አካባቢ ተፈናቅለው ወደ ቃሊቲ የተዛወሩ ነዋሪዎች የመኖሪያ ቤቶች ጥራት፣ የመሰረተ ልማት እጥረትና የኑሮ ችግር እየተባባሰ መምጣቱን ይገልጻሉ። ይህ ሁኔታ በልማትና በዜጎች የመኖሪያ መብት መካከል ያለው ሚዛን በድጋሚ ወደ ውይይት አምጥቶታል። በዚህ የዜና ትንታኔ የተፈናቃዮችን ቅሬታ እና የፕሮጀክትን አነጋጋሪ ጉዳዮችና የሚነሱትን ጥያቄዎች በዝርዝር እንመለከታለን። የተወደዳችሁ የሚዲያችን ቤተሰቦች አብራችሁ ስትቆዩ እነዚህንና ሌሎች አዳዲስና ወቅታዊ መረጃዎች ታደምጣላችሁ። መልካም ቆይታ ይሆንላችሁ። በአማራ ክልል ያለው የጦርነት አውድ ወደ አዲስ ምዕራፍ ሊገባ እንደሚችል የሚጠቁሙ መግለጫዎች እየበዙ ነው። የፋኖ አመራሩ አስረስ ማረ ዳምጤ እንደተናገረው ከሆነ በቅርብ ጊዜ አዳዲስ ኃይሎች እንደሚቀላቀሉና አዳዲስ የውጊያ ግንባሮች እንደሚከፈቱ ሲገልጹ ተሰምተዋል። ይህ በጦርነት አቅጣጫና በፖለቲካ ሁኔታ ላይ ምን አይነት ተጽዕኖ ሊፈጥር ይችላል የሚለው ጥያቄ በስፋት እየተነሳ ነው። በዚሁ መካከል የፋኖ አንዳንድ ክፍለ ጦሮች ለወራት ስልጠና የወሰዱ የኮማንዶ ኃይሎች በይፋ አስመርቀዋል። በምረቃው ላይ የተገኙ አመራሮች እነዚህ ኃይሎች ለቀጣይ ወታደራዊ ግዳጆች ዝግጁ መሆናቸውን በመግለጽ መደራጀት፣ መሰልጠንና መታጠቅ የትግሉ ዋና ስትራቴጂ መሆኑን አስረድተዋል። በሥነ ሥርዓቱ ላይ ንግግር ያደረጉ የፋኖ ኃላፊዎች የፌዴራል መንግስት በጥብቅ በመተቸት አሁን ያለው የፖለቲካ አመራር ከዚህ ፍላጎት መራቁንና በኃይል ላይ የተመሰረተ አስተዳደር እየተከተለ መሆኑን ገልጸዋል። በተጨማሪም የድሮን ጥቃቶች፣ የሲቪል ሰዎች ላይ የተፈጸሙ ጥቃቶችንና የሀገሪቱን የጸጥታ ሁኔታ በተመለከተ ከባድ ወቀሳ አቅርበዋል። ከዚህ በተጨማሪ የፋኖ አመራሮች በቅርቡ ከሌሎች ኃይሎች ጋር ትብብር እንደሚያደርጉና አዳዲስ የውጊያ ግንባሮች ሊከፍቱ እንደሚችሉም ገልጸዋል። እንደነሱ ገለጻ ጦርነቱ አሁን ያለበት ደረጃ ብቻ ሳይቀጥል አዲስ ተሳታፊዎችን በማካተት የግጭቱ መልክና ስፋት ሊቀይር ይችላል ብለዋል። በፖለቲካዊ ደረጃም ትግሉ የስልጣን ውድድር ሳይሆን የማንነት፣ የመብትና የወደፊት የሀገር አወቃቀር ጉዳይ መሆኑን ገልጸው ከተመሳሳይ አቋም ካላቸው ኃይሎች ጋር በጋራ እንደሚሰሩም አስታውቀዋል። በአጠቃላይ እነዚህ መግለጫዎች በአማራ ክልል ያለው የጸጥታ ሁኔታ አሁንም ውስብስብ መሆኑን የሚያሳዩ ሲሆን አዳዲስ ግንባሮች ስለመክፈታቸው ወይም የጦርነት መልክ ስለመቀየሩ የፖለቲካ ሊቃን እየተቹ ይገኛሉ። በሰሜን ኢትዮጵያ ያለ የጸጥታ ሁኔታ በተመለከተ ከተለያዩ ወገኖች የሚወጡ መረጃዎች እየተበራከቱ ሲሆን በቅርቡ በሸረሪ አካባቢ የተካሄደ ስለተባለው ውጊያ የተለያዩ ሪፖርቶች ቀርበዋል። ከነዚህ መረጃዎች አንዱ የጦር ኃይሎች ሆስፒታል በበርካታ ቁስለኞች መጨናነቁንና የሕክምና አገልግሎቱ ላይ ጫና መፈጠሩን ይገለጻል። በጋዜጠኛ መሳይ መኮንን የተጋራ ነው ተብሎ በሚቀርበው መረጃ መሰረት በሆስፒታሉ ቀድሞ በሕክምና ላይ የነበሩ አንዳንድ ታካሚዎች ወደ ሌላ የሕክምና ተቋማት መዘዋወራቸውንና
ተቋሙ አዲስ የደረሱ ቁስለኞችን ለመቀበል ተዘጋጅቶ መስራቱን ይጠቅሳሉ። በሌላ በኩል ስለ ሸረሪ ውጊያ የሚቀርቡ ሪፖርቶች በግጭቱ የተሳተፉ ኃይሎች ላይ ከባድ ጉዳት መድረሱን ይናገራሉ። እንዲሁም የግጭቱ ውጤት በቀጣይ ወታደራዊና የፖለቲካዊ ሂደቶች ላይ ተጽዕኖ ሊኖረው እንደሚችል የተለያዩ ትንታኔዎች እየቀረቡ ነው። ይህ ሁኔታ በእንዲህ እንዳለ በራያ አላማጣ አካባቢ ወታደራዊ እንቅስቃሴና ዝግጅት መጨመሩን ነዋሪዎችና የአካባቢ መረጃ ምንጮች ይገልጻሉ። በእነሱ አባባል በአካባቢ የሚታየው የኃይል እንቅስቃሴ ቀጣይ የጸጥታ ሁኔታን ሊያወሳስብ እንደሚችል ስጋት ፈጥሯል። በጠቅላላው በሰሜን ኢትዮጵያ የሚታየው የጸጥታ ሁኔታ አሁንም በተለዋዋጭ ደረጃ ላይ መሆኑን የተለያዩ ሪፖርቶች ያመለክታሉ። በቅርቡ በማህበራዊ ሚዲያና በተለያዩ የመረጃ ምንጮች ሲሰራጭ የቆየ አንድ ሰነድ ለአማራ ክልል ፕሬዝዳንት አረጋ ከበደ በአዲስ አበባ የሚገኝ ማረፊያ መኖሪያ ቤት እድሳት 66 ሚሊዮን ብር እንደሚመድብ የሚያመላክት ነው በሚል ክርክር አስነስቷል። ሰነዱ እውነተኛ መሆኑን ወይም የተጠቀሱት ዝርዝሮች በይፋ መረጋገጣቸውን የሚያሳይ የደብዳቤ ሰነድ ያመላክታል። በሚሰራጨው መረጃ መሰረት ይህ ወጪ ከክልሉ የገንዘብና ኢኮኖሚ ቢሮ እንዲፈጸምና ለአንድ የግንባታ ድርጅት እንዲከፍል ታዟል ተብሏል። በተጨማሪም በባህር ዳር የሚገኝ ሌላ የመኖሪያ ህንፃ በተመለከተም የተለያዩ ክሶች ቀርበዋል። ጉዳዩ የህዝብን ትኩረት የሳበው በተለይ ሀገሪቱ በኢኮኖሚ ጫና፣ በኑሮ ውድነትና በመሰረታዊ አገልግሎቶች ችግር ውስጥ ባለችበት ወቅት ለባለስልጣናት መኖሪያ የሚውል ከፍተኛ ወጪ ተገቢ ነው ወይስ አይደለም በሚለው ጥያቄ ዙሪያ ተቺዎች እንደሚሉት የመንግስት ሀብት በቅድሚያ ለጤና፣ ለትምህርት፣ ለምግብ ዋስትናና ለሌሎች መሰረታዊ የህዝብ አገልግሎቶች ሊውል ይገባል የሚል አቋም ያቀርባሉ። በሌላ በኩል እስካሁን ድረስ በእነዚህ ክሶች ላይ ከሚመለከታቸው መንግስታዊ ተቋማት ወይም ከተጠቀሱት ኃላፊዎች በኩል ዝርዝር ይፋዊ ምላሽ አልቀረበም። በአዲስ አበባ በመካሄድ ላይ ያለው የኮሪደር ልማት ፕሮጀክት ከልማት ባሻገር በማህበራዊና በሰብአዊ ጉዳዮች ላይ ከፍተኛ ክርክር እየፈጠረ ይገኛል። ከተለያዩ አካባቢዎች ተፈናቅለው ወደ አዲስ መኖሪያ የተዛወሩ ነዋሪዎች የመኖሪያ ቤቶች ጥራት፣ የመሰረተ ልማት እጥረትና የኑሮ ችግሮች ህይወታቸውን በእጅጉ እያከበደው መሆኑን ይገልጻሉ። በተለይ ከካዛንቺስ አካባቢ ለ10 ዓመታት ኑሮው በአጭር ማስጠንቀቂያ ተነስተው ወደ ቃሊቲ ወርቁ ሰፈር የተዛወሩ ቤተሰቦች በአዲሱ ስፍራ ከባድ የኑሮ ፈተና ውስጥ እንደገቡ ይናገራሉ። በእነሱ ገለጻ ቤቶቹ የጥራት ችግር ያለባቸው ሲሆን የውሃና የመብራት አገልግሎቶች ሙሉ በሙሉ አልተሟሉም። በዝናብ ወቅትም ጣሪያዎች ውሃ በማስገባታቸው በአስቸጋሪ ሁኔታ ለመኖር እንደተገደዱ ይገልጻሉ። ከመኖሪያ ቤቶቹ ጥራት በተጨማሪ የአካባቢው መሰረተ ልማት ሌላ ትልቅ ፈተና መሆኑን ተጠቅሷል። ወደ ሰፈሩ የሚወስዱ መንገዶች በጭቃ በመበላሸት ምክንያት ለመጓጓዝ አስቸጋሪ እንደሆነባቸው ህጻናት፣ አረጋውያንና ታካሚዎች በተለይም ከፍተኛ ችግር እየገጠማቸው መሆኑ ነዋሪዎች ያስረዳሉ። አንዳንድ ተፈናቃዮች የቤቶቹ ግንባታ ዝቅተኛ ጥራት እንዳለው በመግለጽ ተቋራጮች በክፍያ ችግር ምክንያት ስራውን በተፈለገው ደረጃ እንዳላጠናቀቁ ይናገራሉ። በሌላ በኩል ተፈናቃዮች ለችግሮቻቸው መፍትሄ ለማግኘት ለአካባቢው ኃላፊዎች ቢያቀርቡም በቂ ምላሽ እንዳላገኙ ይናገራሉ። እነዚህ ጥያቄዎች የተፈናቃዮችን አቋም የሚያንጸባርቁ ሲሆን ከሚመለከታቸው ባለስልጣናት በኩል ዝርዝር ምላሽ አላቀረበም። በፖለቲካ ደረጃም የኮሪደሩ ልማቱን በተመለከተ የተለያዩ ትርጓሜዎች እየቀረቡ ነው። አንዳንዶች የከተማ ልማትና ዘመናዊ አወቃቀር አካል ነው ሲሉ፣ ሌሎች ደግሞ በማህበራዊ መዋቅር በነባር ማህበረሰቦችና በኑሮ ላይ ከባድ ተጽዕኖ እያሳደረ መሆኑን ይከራከራሉ። በጠቅላላው የኮሪደር ልማት ፕሮጀክት በከተማ እድገት ላይ ያለው ፋይዳ በአንድ ወገን ሲቀርብ፣ በሌላ ወገን ደግሞ የተፈናቃዮችን ኑሮ ሁኔታ፣ የመሰረተ ልማት እጥረትና ሌሎች ችግሮችን የሰብአዊ መብት ተሟጋቾች በስፋት እያነሱ ይገኛሉ። ውድ የሚዲያችን ቤተሰቦች የሰዓቱ የዜና ትንታኔ እነዚህ ነበሩና ጤና ይስጥልን።